እየመለሰ ነው። ባይዘ እንደ እስልምናው ትክክለኛ መልስ እየመለሰ ነው። ምክንያቱም መልሳቸው ከዚህ ውጭ የለም። ስለ አምላካቸው ምንም የሚያውቁት ነገር የለም። ፈተዋቸው አስተምሮ ጥለው ልቅ አዳያችሁ። ፈተዋቸው አስተምሯቸው እንዳለ ቂጥ እንዴት ማጠብ ይቻላል፣ ወሲብ እንዴት ማድረግ ይቻላል፣ ክርስቲያኖችን እንዴት አታክ ማድረግ ይቻላል ነው እንዳለ አስተምሮታቸው። ስለ አምላካቸው ጠይቃቸው ምን አገባህ አንተ፣ እንዴት ይመለከትሃል ወይ፣ እፈልጥሃለሁ፣ እቆርጥሃለሁ፣ ተሳድበሃል፣ አሳይሃለሁ። ልክ ኤሌክትሪክ እንደያዘው እንዲያንዘረዝራቸዋል ማለት ነው። ከግር ጠፍራቸው እስከ ራስ ጠጉራቸው ነው የሚሰማቸው። አንድ ብላችኋል፣ ሁለት ብላችኋል። ያኛውም ልክ እንትኗ ሲገባው ጥሎ ውልቅ አለ። አይታችኋል። ስለ አምላካቸው ምንም የሚያውቁት ነገር የለም። እዛ ክርስቶስ እንዴት እንደዚህ ይሆናል? ለምን መምጣት አስፈለገው? ለምን መወለድ አስፈለገው? ለምን መሞት አስፈለገው? ለምን አምላክ እንደዚህ ከሆነ ለምን? ያንተ አምላክ አንድ ቀን አይደለም የመጣው። እኛ አምላካችን ለአንዴ ዘመኑ መጨረሻ ላይ ልጁን ላከ፣ ክንዱን ላከ አደለ? ኃይሉን ላከ አደለ? ቃል መጣ፣ በስጋ ተገለጠ፣ አንዴ ሁሉን ፈጸመው። የባሪያን ስጋ ያዘን ነው። ያንተ አምላክ ሁሌም የሚመላለስበት ምክንያት ምንድን ነው? ለምንድን ነው ሁሌ የሚመላለሰው አምላክ? መስማት ስለማይችል ነው አርሽ ላይ ሆነው? እዛው ሆኖ ለምንድን ነው ማይምራችሁ? ለምንድን ነው መምጣት ያስፈለገው? የአንተ አምላክ መስማት ስለማይችል ነው ወደዚህ የሚመጣው ሁሌ? ማንም አላስወጣ፣ ማንም። አዳምጥ። እኛ ቤት ሞዴሬተር፣ በዚሁ ለኦዲየንስም ኮመንትም ላላችሁ ሞዴሬተሮች ዛሬ አጽድቻለሁ። ያለን ሞዴሬተር እኔ፣ ክርስቲያን፣ ቃል። ይሄ ቤት ላይ ፉል ኦቶሪቲ ያላቸው እኔ፣ ክርስቲያን፣ ቃል። ከስር ኦዲየንስ እንኳን ከሌና አስገባ ከሌና አስወጣ መፍት የላችሁ ኮመንተሮች ራሱ ማለት ነው። እዚህ ቤት ላይ ስልጣን ያለን 3 ሰዎች ነን። ሙሉ ስልጣን ያለን እኔ፣ ቃል፣ ክርስቲያን። ከዛ ውጭ ከሌ ያውራ ከሌና አስወጣ ከሌ አይመለከትም። ካልተመቸ ሌላ ቤት ሄደህ ተማር። ስለዚህ ማንም ምን ማስገባት እንዳለብን አዳም አላህ ነህ ማለት ነው። ቴንክ ዩ ያው በአንተ አስተምሮ ቆይ አላህን ስለሆንክ እናመሰግናለን። ከአላህ ጋር ነው እያወራ ኢየሱስ ክርስቶስ ማለት ሰው ስለምታመልክ ሰው ስለሆንኩ ተረጋጋ። ስለዚህ ይኸውልህ እዚህ ቤት እከል ያስወጣ ብትል ማንም አይሰማም። ኢየሱስ ሰው ስለሆነ እኔም ሰው ነኝ፣ እኔንም ታመልካለህ ማለት ነው። እናትንም አባትንም ታመልካለህ። ተረጋጋ። የተጠየቀውን ብቻ ምክንያቱም ሰው ስለሆነ ማርክ ማይወርድ ብያችኋለሁ። ላለመመለስ ሲፍጨረጨር እያያችሁን ነው ደግሞ ገብቶ። ምክንያቱም ሊያርም ነው የመጣው። ምን ብሎ ተሳድቤ እንዲህ ብዬ ቶፒኩን ቀይሬ ልውጣ ብሎ ነው። አላህ ከሌሊቱ 1/3 የት ነው ያለው? መልስ። ታመልካለህ እያልኩ ነው። አምላክህ ነኝ እያልኩ ነው። ምክንያቱም ሰው ስለሆን ወይም አንተ ደግሞ ፈጣሪ የምትለው ሰው ስለሆን ያው ከስር ያላችሁ እህት ሙስሊሞች ያው ይሄ ኡስታዛችሁ ነው። ምላሹን አድምጡ። ምክንያቱም ስለ አምላኩ የሚያውቀው የለም። እኛን መሳደብ ነው የሚያውቀው። አምላክ ነኝ እያለ ነው። አዳም አምላክ ነኝ እያለ ነው። ውጭ በቁርአናችሁ ሳይሆን ኢየሱስ ሰው ስለሆነ አትጩ። አምላክ ነኝ ማለት በእስልምናው ትልቅ ክህደት ነው ተብሎ ፈርዖን ብቻ ነው አምላክ ነኝ ያለው ተብሎ ይታመናል። ይሄም ወንድማችሁ እኔ ነኝ አምላክ እያለ ነው። እናመሰግናለን። አላህ ነው ማለት ነው። ይሄ በእናንተ አስተምሮ ሰው አላህ ከሌሊቱ 1/3 የት ነው? አንተ አላህ ነህ። በቃ እኔንም ታመልካለህ። ወደ ሰው በግድ ታመልካለህ። ምክንያቱም ኢየሱስ ሰው ነው። አያችኋል። መልስ የላቸው የምንላችሁ ለዚህ ነው። ለአምላካቸው ዲፌንድ ማድረግ አይችሉም። ከሌሊቱ 1/3 ላይ ያ ጭንቅላት አልባው አላህ የት ነው ያለው? ጭንቅላት የሌለው አምላክህ አምላክ ብለህ የምትገዛው አካል 2 ባት ያለችው ያ አንተ የምትከተለው ጭንቅላት አልባው አንገት የሌለው 2 ቀኝ እጅ ብቻ የሆነው አልሰደብኩም። ኡስታዝ አክብሬ ነው ያወራው። ጭንቅላት አለው አላህ ካልከኝ ይቅርታ ጠይቃለሁ። እና ከፍ ላድርግህ። አላህ ጭንቅላት ካለው ጭንቅላት የሌለው 2 ቀኝ እጅ ነው ብያለሁ። ስድብ ከሆነ አዎ ጭንቅላት አለው የምትል ከሆነ ይቅርታ ጠይቃለሁ። አላህ ጭንቅላት አለው ኡስታዝ?
ጭንቅላት አለው? ማይክን አንሳው። አሁን ማይክን አንሳው። ስድብ ከመሰለህ አዋላ ጭንቅላት አለው ብለህ አሳይ። እኮ ልመልስልህ። አላ ጭንቅላት አለው? አላ ጭንቅላት አለው? አለው የለውም? እኮ ልመልስልህ። አለው የለውም? አለው የለውም? እኮ ልመልስ እኮ ልመልስልህ። አለው የለውም? እኮ ልመልስልህ ከማለት አለው ወይንም የለውም በል። እሺ በቃ ይሄን ጥያቄ እመልስልሃለሁ። አንተም ጥያቄ መልስ። አንተ እኔ ፈጣሪ ነኝ አይደለሁም? እመልሳለሁኝ። አሁን ጥያቄ መልስ። ተሳድበሃል ብለሃል። የአንተ ጭንቅላት የሌለው አላ ከሌሊት የአንተ አምላክ መሆኔን አንተ መስክር መስክር። አሁን ጥያቄ መልስ። የሰው ፍጡር ስለሆነ የምታመልከው ሰው ፍጡር ስለሆንኩኝ በቃ የሆነች እውቀት ኡስታዝ መስጊድ ላይ ሄድና ቀረቶን አሰማኝ። እኛ ፊት ስትመጣ ፌስታል ውስጥ እንደገባ አይሚን እሳት ውስጥ እንደገባ ፌስታል ፈጣሪ ነው ይበለኝ እንጂ ፈጣሪ ነው ይበለኝ። ምክንያቱም እሱ ሰው ነው፣ ሰው ነኝ። እኔ ኡስታዝ ፈጣሪ የለኝም። ሄድና መስጊድ ላይ ደልላቸው። አሁን ቃል በቃል ተረጋጋ ኡስታዝ። አንተ እሳት ውስጥ እንደገባ ፌስታል እኔ ጋር እንደምትቆራመት ተግባባን። እያመለክ ያለው እኮ ሰው ነው እኮ። ተረጋጋ። መስጊድ አይደለም የሚያወራ የሚናገር ሰው ነው። ያንተን ተመሳሳይ ነው እያመለክ ያለው። ስለዚህ እኔም አምላክ ነኝ። ተረጋጋ። ትጩህ ኡስታዝ። ይሄ መስጊድ አይደለም፣ አዛ የምትልበት አይደለም። ተረጋጋና አዳምጥ። ጭንቅላቴ ሌላው አካል እያመለክ ነው። ተረጋጋ። ይሄ አሁን ኡስታዝ ነው ባይዘ ባለጌ የሆነ ኡስታዝ ማለት ነው። እንግዲህ ኡስታዞቹ እንደዚህ ከሆኑ ተማሪዎቹ ምንድን ነው ሊሆን የሚችሉት? ኢማጅን በተማሪዎች ደረጃ ሲሆኑ ደግሞ ምንድን ነው የሚሆኑት? ስርዓት አልበኛ የሆኑ ኡስታዞች ማለት ነው። ስርዓት ተማሩ። ቅድሚያ የሰውን አምላክ ስትሰድብ አምላክ ነኝ ብለህ ስትመጣ የተጠየቅከውን እኔ ጥያቄ ብቻ የጠየቅኩ ጥያቄው መመለስ ነው። እፎ ወንድማችን እንኳን ደህና መጣ። እንኳን ደህና ቆየ። ይመስገነው። ሙስሊም ነህ? አዎ ሙስሊም ነኝ። መልካም ኦኬ። አብደላም ሰላም ብያለሁ። አብደላ ተራ ጠብቅ። ኦኬ። አላህ ይወርዳል ብለህ ታምናለህ? እፎይ በመጀመሪያ ማለት ነው ኦኬ አንድ ነገር ልንገርህ። እንደኔ የኔ አይነቱን እያስገባክ እንደዚህ አይነት ጥያቄ እየጠየቅ ብዙዎችን ከመሳደብ እንትን ብትል ይሻላል። ለምን መሰለህ? አልተሳደብኩም። የገባው ልጅ ኡስታዝ ነው እንጂ ሙሉ የገባው ኡስታዝ ነው። አስተምሮቱ ላይ ፕሊስ እኔ ልጅን ጎትቼ አላስገባው ገስቴ ላይ አቃለው መልሳለሁ ብለን የገባው ኡስታዝ ነው። ኡስታዝ ነኝ ብሎ ገባ። አዳም ፕሊስ ኡስታዝ ነኝ ብሎ ከገባ በኋላ ጥያቄው ሲከብደው ምንድነው ሽፍታ አድርጎ እኔ አምላክህ ነኝ ወደሚል ሰጣ ገባ ውስጥ ገባ። እኔ አንድ ተራ ግለሰብ አምላኬ አይደለም፣ እሱ አምላኬ ሊሆን አይችልም። እንደዛም ሆኖ እኔ ሰደብከኝ አላልኩትም። ኦኬ አምላኬ እኔ ነኝ ፈጣሪ እያለ ሲለኝ ሰደብከኝ ወይንም አላልኩም። በቃ መፍቱ ነው ማለት ይችላል። እንደዛ ብሎ የሚያምን ከሆነ እምነቱ ከሆነ እኔ ፈጣሪ ነኝ ብሎ ካመነ መፍቱ ነው ማለት ይችላል። እኔ ግን ፈጣሪ አይደለህም ብዬ ማለት ደግሞ የኔ መፍት ነው። አንተ የኔ ፈጣሪ አይደለህም ብዬ ማለት መፍትሄ ነው። እሱ ግን ኖ እኔ ፈጣሪ ነኝ እያለ ነው አይደለ? መፍቱ ነው። ግን ጥያቄ መልስ ነው። ፈጣሪ ነኝ የምለውማ ሲጀመር ለራሱም ፈጣሪውን አላወቀም። ሳያውቅ ነው መጥቶ እንደዚህ የምናገረው እንጂ እየሰማው እኮ ነው። ኡስታዝ ነኝ እያለ በእንደዚህ አይነት ሁኔታ ሲጨቃጨቀኝ የነበረው እየሰማው ነው። ስለዚህ ስድብ አይደለም የተሳደብኩት። ስቲል እኔ እየጠየቅኩት ያለሁት ከሌሊቱ 1/3 አላህ ይወርዳል አይወርድም የሚል ብቻ ነው ጥያቄ የጠየቅኩት። ይሄ ስድብ ከሆነ ደግሞ ስድብ ከሆነ መጽሐፉን መጠየቅ ነው። መጽሐፉ ላይ መረጃ ማምጣት ካልቻልኩ ስድብ ይሆናል። መረጃ ማምጣት የምችለው ነገር ማንኛውንም ነገር ስድብ አይደለም። የተጻፈ የተጠቀሰን ነገር መጠየቅ ስድብ አይደለም። ስድብ የሚሆነው ምንድን ነው? አስተምሮቱ ላይ የሌለ መጽሐፍ ላይ የሌለ ነገር ስናገር ነው። እስቲል እኔ አምላክህ ነኝ እኔ ነኝ ፈጣሪ በለኝ ሲለኝ እኮ ሰደብከኝ እያልኩት አይደለም። እኔ አለመሆንህን አሳያለሁ፣ ጥያቄ መልስ እያልኩት ነው። ተሳደብክ የሚለውን ለእሱ ዲፌንድ ለማድረግ አትሞክር። አንተ ታምናለህ አታምንም? ከሌሊቱ 1/3 ላይ ይወርዳል ብለህ ለእሱ አይደለም እኔ አነጋገር ማለት ነው።
በቃ እንለፈውና ጥያቄ ለመመለስ ሳይሆን የመጣሁት ምን አልከኝ? እንለፈውና እሱን አሁን ሀሳቡ ላይ እናውራ። እሺ አላህ ከሌሊቱ 1/3 ይወርዳል ብለህ ታምናለህ አታምንም? እሱን ከመመለሴ በፊት ማለት ነው አንድ ነገር ልንገራ። እሺ ቀጥል። እስከ ዛሬ ተመልሷል። እንዲ የመጀመሪያ ጥያቄ ብዬ የማምነው አላህ ትክክለኛ አምላክ ነው ወይስ አይደለም የሚለው መሰለኝ የሚቀድመው። እሱን ጣል እንዴ? ያ በዚህ ውስጥ የምናየው ትክክለኛ ነው አይደለም፣ ያ ይሄንኛው ትክክለኛ አምላክ ነው አይደለም የሚለውን ፕሩቭ ያደርገዋል። በዚህ ውስጥ የሚነሱ አርጉመንቶች ስላሉ ከሌሊቱ 1/3 ይወርዳል ወይ አይወርድም የሚለው ነው የሚያረጋግጠው። ይሄንን ማታ ከሆነ በጣም ብዙ አርጉመንቶች ይነሱበታል። ቀጥልና ላሳየህ። ትቀጥላለህ? እሺ እኔ እውቀቱ የለኝም። ሌሎችን ጠይቅ። በቃ ልጠብቅ፣ ላዳምጥ። እሺ አዳምጥ። እሺ እንደዛ የተሻለ ነው። አብደላ እሺ፣ እፎይ ሰላም ነው? እንዴት ነህ? ያንተን አርጉመንት አውቀዋለሁ። ያ እሱን ይሄን እኔ አንደኛ ይህን ጉዳይ ለማውራት ሳይሆን ያው ቅድም ልጁ እንዳለው ስነስርዓት ያለው ሁኔታ እንድትወያዩ ነው። ለምሳሌ ከነዛ ወገን መጥቶ አንዱ አስተያየት የሚሰጥ ከሆነ እኛም እንስማ ለማለት ነው። ገባህ? ስነስርዓት ባለው ሁኔታ ተወያዩ ለማለት ነው የገባሁት እንጂ ችግር የለም የሚለው መክሴን ታውቀዋለህ። መጀመሪያ በፍጹም ያንተን አርጉመንት አውቀዋለሁ፣ እናወራበታለን። አወራለሁ ስቲል ስለዚህ እንወያያለን። አንድ አዋቂ ከዛ ሳይድ ከመጣና የሚያሳምን ወይም የሆነ ፖይንት ያለው የሆነ ቫሉ ያለው ፖይንት ማንሳት የሚችል ሰው ካለ እሰማለሁ እስከተወሰነ ሰዓት ድረስ አለኝ። እኔ ያው ሙይቱ አድርጌ ማለት ነው። ከዛ ውጭ ግን ያው ስነስርዓት ይኖር፣ አትሰዳደቡ። አንተም ያው ተናዳሃል መሰለኝ የሆነ ነገር ስለ መስጊድ ጋር ሄደ። አልተናደድኩም። ለምን መሰለህ አብደላ፣ ምን መሰለህ ግለሰቦች ቢሳደቡ ግለሰቦች ቢሆኑ ችግር የለውም። ኡስታዝ ተብለህ ግን እንደዚህ አይነት ቃላቶች ስትናገር ገባ፣ በኡስታዝ ደረጃ ሲሆን ይደብርሃል። ገባ ገብቶኛል። ጥያቄ እየጠየቅ እኔን አምላክ በልና ተቀበለኝ የሚለው በኡስታዝ ደረጃ ሲሆን ለማስረዳትም ይከብዳል። ግለሰብ ቢሆን አላወቀም ብለህ እንድንፍለው ትችላለህ። በኡስታዝ ደረጃ ሲሆን ግን ይደብራል። ገብቶኛል። እንደ ዳዒ ምንድን ነው የሚባለው? እንደ ገሳጭ ወይም አጋርግ እንደዚ አይነት ሰው ነህ። እናንተ መቻል አለብህ። ነቢያቱም ከዛ በላይ አሳልፈዋል እና ንቀህ ማረፍ ነው ያለብህ። መወያየት የሚችል ሰው ካለ እየጠበቅ አስገባ። እኔም ሰማ ግን እስከተወሰነ ሰዓት አለ ይመቻችሁ ጋር ነው የገባሁት። ግን ከአንተ ጋር እናወራለን። ይህንን አርጉመንት የእናንተንም በደንብ መወያየት ስለምፈልግ ከእናንተ ጋር ጊዜ ወይም በሰፊው ይቻላል። እኔ እንዳገኝ መልካም ውይይት መሆን ትችላለህ። እዚሁም መሆን ትችላለህ። እንትን ካለብህ ተመልሰህ መግባት ትችላለህ። ደስ እንዳለ ከእናንተ ጋርም ይህንን ቶፒክ ላይ ማውራት ስለምፈልግ የተወሰነ ማለት ነው። ሱመያ ሀኑኒ መሪያ እንግዲህ በዋብዮች እይታ አላህ ከሌሊቱ 1/3 በኋላ አክቹዋሊ ሀዲሳቶቹ ትንሽ እንትን አላቸው። ስላይስሊ ግጭት ነገሮች አሉባቸው። ስለዚህ ካለፈ ብዬ ብናገርም 1/3 ላይ ብናገርም 1/3 ሲቀር ብዬ ብናገር እንደ ስህተት እንዳቆጥሩት ማለት ነው። ሀዲሶቹ እነሱን የያዘ ስለሆነ ሌሊቱ 1/3 ሲያልፍ የሚላለ፣ ከሌሊቱ 1/3 ላይ የሚላለ፣ ከሌሊቱ 1/3 ሲቀር ሚልም ስላለ ማለት ነው። ሶስቱንም ታይሞች ስለያዘ ማለት ነው የሚወርድበት እና ጎህ እስኪቀድ ድረስ አላህ ቅርቢቱ ሰማይ ላይ መጥቶ ማን ነው የሚለምነኝ ይቅርታ የምጠይቀው እያለ ማለት እንደዚህ አይነት እንደሚል ራሱ አላህ እንደሚወርድ ይታመናል። በዋብዮች አቂዳ ይሄ ይታመናል። አወራረዱ ቤላኬፍ ቢሉ እንዴት አሁን ቤላኬፍ ቢሉትም
ያምናሉ ማለት ነው። እንደሚታወቀው እንግዲህ ቅርቢቱ ሰማይ የምትታየው ሰማይ አዱንያ የሚሏት የምትታየው ነች። የምትታየው ከሆነች ደግሞ ባለፈው በሰራነው ካልኩሌሽን መሰረት አትሊስት ሊደረስባት የሚችል ነች። ከፀሐይም በታች ስለሆነች ማለት ነው። ከፀሐይም በታች ስለሆነች ስለዚህ እሷ ጋር ቀርቦ ይመጣል ማለት ዛት አካልን ስለሚያጸድቁ ውችዝ ምንም እንኳን ያ ከሰው ጋር ይመሳሰል ምንም ባይሉ ሊታይ የሚችል በቂያማ ቀን አሁን ባይሆንም በቂያማ ቀን የሚታይ አካል ስለሆነ ያ አካል ደግሞ እግር ያለው እግሩ ደግሞ ስፔስ እና ፕሌስ መያዝ የሚችል ምክንያቱም ገሃነምን የሚሞላ ስለሆነ ኩርሲውም ላይ ሲቀመጥ ሲጥ የሚያደርግ ውሽዝ ክብደት ያለው ስለሆነ ይመጣል ከተባለ ያ የሚመጣ ነገር የሚታይ ነው ማለት ነው። የሚታይ ነው። ያ የሚታይ መጠን ያለው ከሆነ ኢብኑ ተይሚያም እንደሚለው መጠን አለው አላ ብሎ ይላል። መጠን ያለው ነገር ሊለካ የሚችል ስለሆነ ስለዚህ ምድር ራሷ ኤሊፕቲካል ሼፕ ነገር ስለሆነች ስለዚህ ይህም ስፔሱ አብሯት እንደዚህ ኢንኮምፓስ የሚያደርጋት እንደዚህ የሚያካብባት የሚያካልላት የሚያዋስናት ስለሆነ ሰማይም ስለዚህ አላህ ወደ ቅርቢቱ ሰማይ የሚመጣ ከሆነ ሊትራሊ ይገባል ማለት ነው። ሰማይ ውስጥ ይገባል። አንደኛ፣ ሁለተኛ፣ ሶስተኛ፣ አራተኛ፣ አምስተኛ፣ ስድስተኛ፣ ሰባተኛ፣ ስምንተኛ አርሹ ማለት ነው። ስምንተኛው አለ እሱ ከዛ በላይ ነው ቢሉም እያንዳንዱን ከፍቷቸው ሰማይ በሮች ይከፈታሉ። ከዛ በኋላ ይገባል ነው የሚለው ሊትራል እንደሚመጣ ነው የሚያሳየው። ልክ ሙሐመድ ከዚህ ወደዛ አንደኛ ሰማይ ሁለተኛ ሰማይ አገኘውን እያለ እየወጣ እንደሄደ ስቴፑ እሱ ደግሞ ከላይ ወደ ታች ሲመጣ በሮቹ ይከፈታሉ ይላል ማለት ነው። ስለዚህ ታች መጣና ቅርቢቱ ሰማይ ላይ ዘርግቶ ማን ነው ይቅርታ የሚጠይቀኝ እያለ ይናገራል። ስለዚህ ይሄን የሚያደርገው አንድ ቀን አይደለም፣ ኦልዌይስ ነው። እንደዛ ከሆነ ቅርቢቱ ሰማይ ላይ የሚመጣው በምኑ ነው? በምኑ ነው የሚመጣው? ይመጣል ማለትስ ምን ማለት ነው? ይወርዳል ማለት ምን ማለት ነው? እግሩ ነው የሚወርደው ወይንስ ሌላው አካሉ? ኦኬ እግሩ ከሆነ የሚወርደው ሌላው አካሉ ማይወርድ ከሆነ እግሩ ብቻ ለብቻ አላህ ተብሎ ይጠራል ወይ? ደግሞም ያ እግሩ ብቻ መናገር ይችላል ወይ? ምክንያቱም የሚመጣው አካል ማን ነው ይቅርታ የሚጠይቀኝ ይቅር የምለው፣ ማን ነው ምህረቴን የሚጠይቅ የምምረው ብሎ ስለሚል እግሩ ብቻውን መናገር ይችላል ወይ? መናገር ብቻ ሳይሆን ደግሞ ይቅርታ የሚጠይቀኝ ይቅር የሚለው ካለ መስማት ይችላል ማለት ነው። ይቅርታ የሚጠይቁትን መስማት ይችላል። ስለዚህ እግሩ ብቻውን መጥቶ መስማት ይችላል ወይ? አይ ባቱ ነው ከተባለም ባቱም እንደዛው። ሌላውም አካል ከሆነ ለምሳሌ አይኑ ወይም ጆሮ ከሆነም ጆሮ ብቻውን መጥቶ መናገር ይችላል። ጆሮ አፍ አለው ወይ? መናገር ይችላል ወይ? አይ ዘሆል ነው የሚመጣው ከተባለ ደግሞ አላህ ከአርሽ በላይ ነው የሚለውን አያፈርሰውም ወይ? አይ እዛው እንዳለ ይመጣል ከሆነ ደግሞ እንደዚህ መለጠጥ ነው ወይ? ማለት እንደዚህ ስፕሪንግ ነገር እንደሚለጠጠው ከላይ ወደ ታች ይለጠጣል የሚለው ነው የሚያስኬደው ከሚመጣው እንደውም ማለት ነው። መለጠጥ ነው ወይ? አላህ ይለጠጣል ወይ? ኦኬ ፍጡር ውስጥ የሚገባና ማይገባ ያላህ ዛት አለ ወይ? አካላቶቹ አሉ ወይ? ፍጡር ውስጥ የገቡና ያልገቡ ከፍጡራን ጋር የተዋሃደና ያልተዋሃደ አካል አለው ወይ አላህ? እነኚህ የመጀመሪያ ጥያቄዎቻችን ይሆናሉ። ከሌሊቱ 1/3 ሲቀር ሁሌም ይመጣና ጎ እስኪቀድ ማለት ኦን አቨሬጅ ከ2 ሰዓት ያላነሰ አንድ ሀገር ላይ ይቆያል። ከ2 ሰዓት ያላነሰ አንድ ሀገር ላይ የሚቆይ ከሆነ የታይም የዓለማችን ሰዓት የተለያየ ነው። ኢትዮጵያ ላይ ቀን ሲሆን ካናዳ ላይ ሊመሽ ይችላል፣ አሜሪካ ላይ ይለያል፣ ዩሮፕ እንደዛ የተለያየ ቫሪዬሽን አለው። አላህ መቼ ነው ከአርሽ በላይ የሚሆነው በዚህ እይታ ውስጥ? ምክንያቱም አንድ ሀገር ላይ ኦን አቨሬጅ 2 ሰዓት የሚቆይ ከሆነ የሌሊቱ 1/3 ሲቀር እስከ ጎ ሲቀድ የሚለው ኦልሞስት ወደ 2 ሰዓት ያህል የሚጠጋ የሚሆን ቆይታን ስለሚቆይ እንደዛ እየጠየቀ ማለት ነው። በዛን ሰዓት ሌላው ዓለምስ ለአንተም ወርዷል በምትልበት ሰዓት ላይ ለዛኛው ዓለምስ ፕላስ ደግሞ በየቀኑ የሚወርድ ብቻ ሳይሆን የአረፋ ዕለት አላህ እንደሚወርድ ይታመናል። በየዓመቱ የአረፋ ዕለት ይወርዳል። እሱ ደግሞ ሌላኛው የአረፋ ዕለት በየዓመቱ የሚወርድ ከሆነ የእኛ ሰዓት አቆጣጠርና የአላህ ሰዓት አቆጣጠር ተመሳሳይ ነው ወይ? ቁርአኑ እንደሚናገረው በእርሱ አንድ ቀን
በእኛ 1000 ዓመት ነው። ሉክ የእሱ አንድ ቀን ለእኛ 1000 ዓመት ከሆነ በየቀኑ እንዴት ነው ሊወርድ የሚችለው? ቀኑ እኮ ቫሪዬሽን አለው። በየቀኑ እንዴት ሊወርድ ይችላል? በሱ ዘንድ አንዷ ቀን እኛ ጋር 1000 ዓመት ከሆነ ወደ ቀን ስትመቱት ደግሞ ወደ 365,000 አካባቢ ነው። በሰዓት ስትመቱት ወደ 8 ሚሊዮን ምናምን አካባቢ ነው። ወደ 8 ሚሊዮን ሰዓት ይመጣል። ይሄ ቫሪዬሽን እንዴት ነው የምታስተካክሉት? እንዴት ነው የምታርሙት? ምክንያቱም ወራጁ እሱ ስለሆነ ማለት ነው። ምክንያቱም አረፋ ቀን ይወርዳል በየአመቱ ጠብቆ አይመጣውም ማለት ነው። አንዷ ቀን ለእሱ 1000 ዓመት ነችና በየአመቱ ያ ኢንተርቫል ላይ ሊመጣው አይችልም። ኤኒዌይስ ሱብሃንአላህ እንኳን ደህና መጣ። ሰላም ቆያችሁ። እንዴት ነው? ሁሉ ተማም ነው? ደህና ናችሁ? አለን። ይህንን ቶፒክ አውርተንበት እናውቃለን። እናንተ አናውቅም ይመስለኛል። እኔ ያው ብዙ ሙኮት እንትን ላይ አልገባም። ስ በክርስትና ላይ ነው ጥያቄ የማነሳው ብዙ ጊዜ እና ላይ በክርስትና ላይ ነው ጥያቄ ያለ። ምንድን ነው የተማርኩ? እስልምና ላይ አላስተማሩህም? አላህ ይወርዳል ብለህ አልተማርክም? ሱባን አለ። እሱን እኮ ባለፈው ተነጋግረንበት አላለን እንዴ? አዎ ይወርዳል። በሱ ሲፋ ነው የሚወርደው። እሱ በራሱ በችሎታው ይወርዳል። ኦኬ፣ በሱ በችሎታው ማለት ምን ማለት ነው? አብራራው እስኪ። በሱ ማለት በቃ በሱ አሁን እንደ ሰው አወራረድ ሳይሆን በቃ በራሱ ችሎታ በቃ ለሱ የሚገባው በሱ የሚገባው አወራረድ ነው የሚወርደው። አሁን ለምሳሌ ለሱ የሚገባው ማለት ለምሳሌ አላህ አይን አለ ስንለኛ ለምሳሌ ማለት ነው አይን አለን እሱ መውረዱ ላይ ወአለይኩም ሰላም ወረህመቱላሂ ወበረካቱ። እንዴት ነሽ? አልሐምዱሊላህ አለን። ሚዩት አድርጊና በሰላም እሺ። ዛሬ እፎን ሸሃዳ ሳናስይዝ የትም አንሄድም። ምን ነው እንዳንተ እኔም አላውቅም እያልኩ እንድኖር ክርስትና ላይ ብቻ ነው እያልኩ። እሺ ቀጥል። እኔስ በሱ የሚገባው በሱ በራሱ ችሎታ ነው። እንዲህ ብሎ አላብራራም። ኦኬ፣ ስለዚህ ምኑ ነው የሚወርደው? ዛቱ በዛቱ ይወርዳል አላህ ብለን። ኦኬ፣ እጅም እግሩም ጆሮውም ይወርዳል እንዴ? ምን አይነት ጥያቄ ነው ደግሞ? አንተ ኢየሱስን ስታመልከው እጁንም ታመልከዋለህ፣ ጆሮውንም ታመልከዋለህ፣ አይኑንም ያኔ በስጋ ስለተገለጠ በሚገባ ምክንያቱም በስጋ ስለተገለጠ እኔ ኢየሱስ ስል ሙሉ አካል ነው። ስለዚህ አንተም እንደዛ ነው። የሚሸናውን ሽንቱን እስታመልከዋለህ እንደዛ። ሜሪ አንድ የሚታርጊ እፎይ ዛሬ ንፍጥን እያመለክ ነው። ንፍጡን አመልከዋለሁ አልክ እኮ። ሜሪያም የታርጊ ሱብሃንአላህ። ለባለጌ እኔ መድኃኒት እንደሆንኩ ታውቃለህ። ለባለጌ መድኃኒትነት እንዴት እንደሆን ታውቃለህ? አይ ጥያቄህን ነው። አንዳንዴ ራሴ ማቆምበት ወንበር። ቆይ ተረጋጋ። አሁን ሽንት ያልከውን ክፈትና እስኪ ሽንት የሚለውን አሳየን እስኪ። የምን ሽንት አዘጋጅልን ክርስቲያን? ቆይ ተረጋጋ። ሱረቱ አንቢያ 104 ላይ አዘጋጅልኝ። አላህ ስፐርሙን ታመልካለህ አታመልክም? አሁን አዘጋጅ። ያለህን ስፐርም ከአርሽ ስር የሚለቃትን ታመልካለህ አታመልክም? አሁን ሽንቱን የሚለውን እስኪ ሽንቱ የሚለውን አምጣው፣ ክፈተው እስኪ። ኮሜንታተሮችን ተረጋጉ በላቸው። ምን ያሳብዳቸዋል? ችግር የለውም። እንዴት አድርጌ መርፌ ተዋቸው እነሱን። እንዴት መርፌ መውጋት እንዳለብኝ ስለማቅኔ ለባለጌ እንዳመጣጡ መመለስ ስለምችል ችግር የለውም። ኢየሱስ ነፍጤን አምልኩ ያለበትን ያሳየኝና እኔ ያሳያለሁ። አልወጣውም። ኢየሱስ ንፍጥ አምልኮ አላለም። ነብይህን ንፍጥና ሽንቱን ግን ትጠጣለህ፣ ደሙን ትጠጣለህ። የነብይን ሽንት መጠጣት ገነት የገቡ አሉ ሽንቱን ጠጥተው። እሱ የሚታወቅ ነው። ሱብሃንአላህ። አየሽ፣ ለባለጌው ጥሩ መድኃኒት ነኝ። ተረጋጋ። ለአጩን እንደጠጡ
እሱን አሳያለሁ። የነብይህን ላጭ የጠጡ አሉ አይደለም ብለያል። ስለ አምልኮ ነው ወይ ምናወራው እኮ አዳም። የነብይህን ለሀጩን የጠጡ ደሙን የጠጡ ሽንቱን የጠጡ አሉ የሉም? እሱ ስለ መለኩ አሁን እኮ ያለ ስለ አምልኮ ነው ያለው፣ ስለ አምላክ ነው። ወደ እሱ እንመጣለን። አሉ የሉም? ወደ እሱ እንመጣለን። ክፈት ተባልክ እኮ እኔ ከፍቼ ግን ላሳይህ። ያው የነብይ አላህ ደግሞ ፍጥረታትን ሁሉ ካጠፋ በኋላ አዳም ፍጥረታትን ሁሉ ያጠፋል። መጨረሻ ግን የሞቱትን እንኳን የሚቀሰቅስበት ከአርሹ ስር የሚለቃት ስፐርም አለች፣ የወንድ ዘር የምመስል እቺ ስፐርም አርሹ ጋር አላህ ብቻ ነው ያለው፣ ማንም የለም። እቺ ስፐርም የማን እንደሆነች እቺ ስፐርም ትመለካለች አትመለክም ታውቃለህ። ያው ፍጥረትን ፈጥሮ ሲጨርስ በአንተው አስተምሮ ውንብ ተነስታ ያለህን ጉርዱን ጎትታበታለች። ያኔ እንግዲህ እንደተነሳበት ይሆናል። አሁን ረጭቷት ከመቃብር ይቀሰቅሳል። አንብብ። በነገራችን ላይ አላህ የሴት ማህፀንም አለው ደግሞ የወንድ ፈሳሽም አለው። የወንድ ፈሳሹን መጀመሪያ ላሳይህ። ምን ይላል? አላህ ዘ ኤግዛልትድ ኤንድ ዘ ግሎሪፋይድ፣ አላህ የላቀውና የተከበረው ዊል ሴንድ ዳውን ዋተር ፍሮም ቢኒዝ ዘ ትሮዝ ላይክ ዘ ሴመን ኦፍ ሜን፣ የወንድ የዘር ፈሳሽ የሚመስል ከአርሹ ስር ይለቃል። ኤንድ ፍሮም ኢት ዜር ፍሌሽ ኤንድ ቦዲስ ዊል ግሮ፣ ከዛ በኋላ አጥንትና ስጋና ሰውነት ያድጋል ብሎ ይናገራል። ስለዚህ ከአርሹ ስር የሚለቀቀው ፈሳሽ የወንድ የሚመስለው ፈሳሽ የማን ነው? ያላ ካልሆነ ሱባን አለ። አሁን ጥያቄ መልሱና ወደዛ እንሄዳለን። ክርስቲያን እፎይ ዛሬ እኔ ምን እንደሆነ ያንተ ስፐርም ነው ያለ ስፐርም ነው የሚወርደው? ከአርሹ ስር የሚወርደው ያንተ ነው ያለ ስፐርም ነው? መልስ እስኪ። አይደለም የኔን ጥያቄ መልስና ወላሂ እመጣለሁ። ዋን አላ ይበቃል። በቃ የዚህን ያህል ብልግና እንካሳየን ይበቃል። ወደ ቶፒኩ መልሰው ክርስቲያን። ሙስሊሞች በተቻላቸው አቅም በአፋችሁ ላለመጸዳዳት ሞክሩ። ኦኬ፣ በማስረጃ የምታወሩ ከሆነ ምንም ማለት ላይሆን ይችላል። ማስረጃ ላይ ተመርኩዘን መወያየት ስለምንችል ሀሳብ ማንሸራሸር ስለምንችል ማለት ነው። አለበለዛ ግን ጭንቅላታቸው የፈጠረውን እዛ መስጊድ ውስጥ የጋቷችሁን ነገሮች መታችሁ የምተፉ ከሆነ እጥፍ እኛ ደግሞ ቁርአንና ሐዲስ አውጥተን ማውጣት ስለምንችል ማለት ነው። ሰው አላህ ይወርዳል የሚለው ላይ መወያየት የሚችል ሙስሊም ካለ መቀጠል እንችላለን። አላህ የሚወርደው በምኑ ነው? አላህ አሁን ከሌሊቱ 1/3 ክፍል ሲቀር የት ነው ያለው የሚለውን መመለስ የሚችል ሙስሊም ካለ አኑኒ ማርያ አንድ አምላክ አሁን ወርዷል አልወረደም? እስቲል አሁን ወርዷል አልወረደም? ለምሳሌ የዓለም ሰዓት አቆጣጠርን ሳታይ ወርዷል አልወረደም ብለህ መናገር ትችላለህ? አልወረደም። እሺ መውረድስ መቼ ነው የጀመረው? አላህ መውረድ የጀመረው መቼ ነው? ኡመር ወይም ሸበላው አላህ መውረድ የጀመረው መቼ ነው? ወደ ቅርቢቱ ሰማይ መምጣት የጀመረው መቼ ነው? አላህ አይወርድም። እንኳን ደህና ቆያችሁ። አላህ አይወርድም። ኦኬ፣ ሙስሊም ነው ክርስቲያን? ሙስሊም ነኝ። ኦኬ፣ ስለዚህ አላህ ይወርዳል የሚሉት ስህተት ነው? አዎ ስህተት ነው። ማነው ይወርዳል ብለህ የምታምነው? ኧረ ማንም አይወርድም። አላህ ይወርዳል የሚለው ሀዲሱንስ አትቀበለው? አልቀበለውም። አላህ ሁሉ ቦታ ነው የሚገኘው። በሁሉ ቦታ። እሺ እኔ ለእነሱ ልጠይቅ ነበር። እሺ ይሄ 9 ሰዓት ነው የሚወርደው ይላሉ አይደለ? በምን ሀገር አቆጣጠር ነው የሚወርደው? በምን ሀገር? በፈረንጅ ነው በኢትዮጵያ? እሱ የኛም ጥያቄ ነው። ይመልሱታል ብለህ ነው? እኔ እንጃ፣ እሱ ግራ ገብቶኝ ነው። እንዲህ ግራ ይገባል። እሺ አስረጅን። እሺ አስረጅኝ። እሺ ቆይ አንዴ ደግሞ 9 ሰዓት እንደዛ ምናምን ላላችሁትም ቆይ አንዴ ልክፈትላችሁ ስክሪንሻት አድርጌ። ሰማችሁኝ? ችግር የለው። ሀዲሱን ክፈትላት ነገር ስክሪንሻት ከምታደርጊው ሀዲሱን ካወቅሽው ይከፍትልሻል። ከሀዲስ አይደለም። ቆይ አንዴ ከቁርአን ነው። ኦኬ እሺ፣ ከፍ ላድርግሽ። ይሄ ቁርአን ላይ አለ? አይ ዶንት ቲንክ ሶ። ስፋራሳይ ነው ቁርአን ላይ የለም።
ብትነግሪኝ ይከፍትልሻል። ማን ነው ስሟ አይታየኝም። ሪች ነው የሚለው። ያው ሪች ሜቢ ካለሽ መክፈት እችላለሁ እኔ የማይመችሽ ከሆነ። ሙስሊም ነሽ? ሙስሊም ነች? ቼክ አድርግልኝ አካውንቷ እናርጋት። እሺ አንዳንዴ ዝም ብለው ሙስሊም ነች ስላልጠየቅኳት አይደል ነው። አይ ጥቅሱን ካወሹ ንገሪኝ። ፕሮፋይሏም የሙስሊም ሙስሊም ነው። ሙስሊም መስቀል መስሎኝ ነው። ጥቅሱን ካወሹ ይከፍትልሻል። ምን የሚለውን ነው ወይ ንገሪኝ። መጣች። አይዶን ነው ምን ልታመጣ ነው? 9 ሰዓት የሚለውን ትክክል አይደለህም ቁራን ላይ ምናምን ብላለች። አይዶን ነው ፖይንቱ አልገባኝም። አይ ሜቢ የሆነ ኡስታዝ የጻፈውን ነገር ታደርጊው ነው። አይዶን ነው በቁርአን ከዚህ አንጻር የሚመጣ እንደዚህ ምላሽ እንትን ሊያመጡ አይችሉም። በጣም የሚጨነቁበት ቶፒክ እኮ ነው። ቁርአን ላይ የለም። ሙሲን አብዱራህማን እንደዛ ነገር ሰላም አንደና መጣ። አንድ ነገር ብቃችሁ መልካም። አላህ ይወርዳል የሚለውን ታምናለህ? አላህ ይወርዳል ማለት ምን ማለት ነው? ይወርዳል ነው ሌላ ትርጉም አለው። ይህን ያለው አላህ የሚወርደው ኬት ነው? አርሽ በላይ። አርሽ በላይ የሚወርደው ስንት ሰዓት ላይ ነው? ከሌሊቱ 1/3 ይባላል። እንደዛ ነው። መልካም። ከሌሊቱ 1/3 ከአርሽ በላይ እንግዲህ አንደኛ ሰማይ አለች። ቅርቢቱ ሰማይ ሰማይ ዱንያ የምትታየው ነች። ሰማይ ዱንያ ይቻለች። ከዛ 2ኛ ሰማይ አለ። ከዛ 3ኛ፣ ከዛ 4ኛ፣ ከዛ 5ኛ፣ ከዛ 6ኛ፣ ከዛ 7ኛ፣ ከዛ ውሃው አለ። መላይኮቹ የተሸከሙት አለ። ኩርሲ ምናምን አርሹ አለ። ከዛ አላህ ከአርሹ በላይ ነው አይደለም? ሲወርድ ከዛ ከአርሹ ውሃው አለ። ከውሃው 7ኛ ሰማይ አለ። ከዛ 6ኛ፣ ከዛ 5ኛ ሰማይ፣ ከዛ 4ኛ፣ ከዛ 3ኛ፣ ከዛ 2ኛ፣ ከዛ አንደኛ ጋር ነው። አንደኛን አልፎ አይመጣም አይደለም ማለት ወደ ታች እንጂ አንደኛ ሰማይ ላይ ስለዚህ አንደኛ ሰማይ አለ እዚህ ጋር። ከዛ እዚህ ጋር 2ኛ ሰማይ አለ። በአንደኛ እና በ2ኛ ሰማይ ድረስ እዚህ ድረስ ነው የሚመጣው ማለት ነው። ከዛ ጎስኪ ቀድ ድረስ ይቆያል አይደለ? ስለዚህ በዛን ሰዓት ላይ አላህ ይሄን ያለው መቼ በወረደበት ሰዓት ላይ እየወርድና ማን ነው የምጠይቀኝ የምሰጠው ብሎ መየዳውን ችግር የለውም። ስለዚህ ማን ነው ይቅርታ የሚጠይቀኝ ይቅር የምለው? ማን ነው ምሕረት የሚጠይቀኝ የምምረው ይላል አልወርዶ። ስለዚህ ከአርሽ መጥቶ ቅርቢቱ ሰማይ ጋር መጣ ማለት ምድር ሊፕቲካል ነች። ስለዚህ አላህ ፍጥረት ውስጥ ገብቷል ማለት ነው። አይ ፍጥረት ውስጥ ገብታል ስታንተ የዛኔ መጠኑ ስታውቁ እኮ ነው። መጠኑ እኮ ይሄንን ያህል ብለህ በራስ እንትን ስታስበው ነው። አንተ መጠኑን የፈለገው ነው ይመጣል። ወርድ አንደኛ የተሰማይ ጋር መጥቷል አይደለ? ማለትም እዚህ ጋር ይወርዳል ሲባል እኮ ከዛ እንትኑን ለቆ ይወርዳል እንደማለት አይደለም። እዚህ ጋር እዛው እያለ ነው የሚለጠጠው። እዛው እያለ ነው የሚለጠጠው። አዳምጠኛ እሱ አወራረዱን እሱ ነው የማያውቀው። እዚህ ጋር አወራረዱ እንደዚህ ነው ተብሎ አልተገለጸም። ስለዚህ ችግር የለውም። እስቲ ችግር የለውም። ተቀብለሃል እኮ ተስማምቻለሁ። ስለዚህ ከአርሹ በላይ የነበረው ግን
አርሹ አለ፣ ከዛ ውሃው አለ፣ ከዛ ሰባተኛ ሰማይ አለ፣ ከዛ ስድስተኛ ሰማይ፣ አምስተኛ፣ አራተኛ፣ ሶስተኛ፣ አንደኛ ሰማይ አለ አይደለ? ስለዚህ ከአርሹ በላይ የነበረው አካል ከዛ የነበረው እዚህ ጋር መጣ ማለት እነኝን ሁሉ አልፏቸው ያለ የሚመጣው ነው ሳያልፋቸው ነው? እሱ አልተነገረንም፣ አናውቅም። እሱም ግን ይወርዳል እንደተባለ ነው። ምክንያቱም ከአርሹ በላይ ነው ብለኸኛል እኮ። አልተነገረንም እንዴት ትለኛለህ? ከአርሹ በላይ የነበረው ከዚህ በላይ የነበረው አልፈዋል ስትል እኮ አዳምጠኛ። ያን ሁሉ አልፈዋል ስትል እኮ አንተ እዚህ ጋር እንደ ሰው በምታስብ በራስህ እውቀት እንደምታስበው ነው። ግን እዛ አንተ በፈለግከው እውቀት አስበውና አርሹ በጣም ግዙፍ ነው። ከእርሱ በላይ የነበረው አላህ ከዛ ወደ ታች ቅርቢቱ ሰማይ ሲመጣ ከአርሹ በታች ያለው ውሃ ነው፣ ባህር ነው። ከዛ ሰባተኛ ሰማይ ነው። ከዛ እንደዚህ እያለ ይወርዳል። ስለዚህ አላህ ከዛ ወደዚህ ሙሉ ለሙሉ የሚምጣ እግሩ እንደዚህ ተዘርግቶ እታች አንደኛይቱ ሰማይ ጋር የሚምጣ። ስለዚህ በውሃ ውስጥ እንደዚህ አልፎ በሰባተኛ ሰማይ አልፎ ነው የሚመጣው። አለበለዚያ አልመጣም ማለት ነው። እዚህ ጋር እንደዚህ ተብሎ አልተዘረዘረም። ይህንን ያልፋል እንደዚህ ተብሎ ወይን አልመጣም። መጥቷል ካልክ ነሰሰርሊ ሙሳ ሁለት አማራጭ ነው የሚኖረ። ሊመጣ የሚችለው ወይን እዛው እንዳለ እግሩን እንደዚህ አስረዝሞ እታይ ድረስ መድረስ ነው። እንደዚህ ተለጥጦ ማለት ነው። እዛው አርሽ ላይ እንዳለ የተወሰነ አካሉን ለጥቶ ታች ማምጣት አንድ። ወይንም ሙሉ ለሙሉ ስተነዛቱ መጥቷል ብለህ የምታምን ከሆነ በሁለቱም በኩል ብትል እነኛን አልፏቸው ነው የሚመጣው። ምክንያቱም ምድር ምንድነች? እንደዚህ ኤሊፕቲካል ክብ ነገር ስለሆነች እንደዚህ ብሎ ጥሷቸው ነው የሚያልፈው። ወረደ ተተባለ ደግሞ አንድ ነገር አስቀምጥ። መሐመድ አሁን ለምሳሌ ወደ ላይ ወጣ፣ ወደ የሚራጅ ጉዞ አለ አይደለ? ተጓዘ ሲባል አንደኛ ሰማይ አለፈ፣ ሁለተኛ ተብሎ የሚባለው አምላክን ከሱ ጋር ከነብዩ ጋር ታነጻጽር። አምላክን ስለዚህ ወረደ እነሱ እንዴት ነው የገባው? እሺ አንተ እነሱ እንደሱ ይችላሉ። ግን እዚህ ጋር አምላክ ወረደ ስና ለእኛ እንደዚሁ እንደወረደ ነው የምንቀበለው እንጂ እዚህ ጋር አንደኛውን ሰማይ አልፎ ያኛውን ለቆ የላኛውን ለቆ እንደዚህ ተብሎ የተገለጸ ነገር የለም። ሙሉ አካሉ ነው የሚመጣው ወይንስ ግማሽ አካሉ ነው የሚመጣው? ሙሉ አካሉ ነው የሚወርደው ወይንስ ግማሽ አካሉ? እንጃ እሱን አላውቅም። ሙሉ አካሉ እንደዚህ የተባለ ነገር ይወርዳል ነው የተባለው። በቃ እንደዚህ ነው የምንቀበለው ነው። ያ መልስ አይደለም፣ የተሟላ መልስ አይደለም። ስለ አምላካችሁ ወይን አታውቁም ማለት ነው። ምንም እናውቃለን። እፎይ እንደዛ አይደለም እኮ እኛ እናውቃለን። አታውቁም ሳይሆን ሙሳ ሱባን አላ ተረጋጋ። ምን አልከኝ ሙሳ? ይሄ አታውቀውም አይደለም እኮ አታውቀውም ሳይሆን እኛ የተሰጠንን ነቢዩ ዓለይሂ ሰላቱ ወሰላም የተነገረ ወማ አታኩም ረሱሉ ፈኹዙሁ ወማ ነሃኩም አንሁ ፈንተሁ ስለተባለ ነቢዩ የተነገረንን እንቀበላለን። ግን ኬፍያው ግን አልታወቀም። ሲጀመር ኬፍያው አልተዘረዘረም። እንደዚህ አሁን የነገርከን ነገር እኮ የለም። ዝም ብሎ እኮ ድፍን ያለ ምንም መልስ እኮ አልሰጠንም። ለምሳሌ አላህ ይመጣል አልከኝ። ኦኬ ባህራቱን አልፎ ነው የሚመጣው? አናቅም። እዛው ሆኖ ነው እግሩ የሚዘረጋ? አናቅም። ሙሉ ለሙሉ የሚመጣው? አናቅም። አልተዘረዘረም እንደዚህ ተብሎ። ስለዚህ ስለ አምላካችሁ ምንም አታውቁም ማለት ነው። በሀዲስ ደግሞ ምን ይላል መሰለ? ሱናን አቢ ዳውድ 7 አንድ ኤክስፐርት ለክርስቲያን ሱናን አቢ ዳውድ 7 ላይ የሽንት ቤት መቀመጥ እንኳን ሳይቀር ነቢያችን አስተምሮናል ነው የሚለው። ሽንት ቤት አቀማመጥ እንኳን አስተምሯል። ቁርአን ላይ ደግሞ ምን ይላል? አንዳችም ነገር አልተውንም፣ እያንዳንዱ የተብራራና ግልጥ የሆነ የተጻፈ ቢሆን እንጂ ይላል። ታዲያ ስለ አምላክ እንዴት እንደሚመጣ እንዴት እንደወረደ እንዴት ምንም ሳይነገር ስለ ሽንት ቤት እንኳን ሳይቀር አስተምሯል ማለት ምንድን ነው ጥቅሙ? ያ አንብበው ክርስቲያን ቀጥል። አላህ ይወርዳል በምኑ ነው ናን የሚሉ ጥያቄዎችን ብዙ ጊዜ መልስ እንደሌላቸው ይታወቃል። ነገር ግን ሙሐመድ ስለ ሽንት ቤት ካካ ስለማለት እንኳን አስተምሯቸዋል። ስለ አምላክ ግን አልተማራችሁም። አቢ ዳውድ 7 ላይ ምን ይላል? ሰልማን አልፋሪሲ እንደተረከው ይላል
እንደዚህ ተብሏል ለሰልማን ዩር ፕሮፌት ቲች ዩ ኤቭሪቲንግ ኢቨን አባውት ኤክስክሪመንትስ። ነቢያችሁ ስለ ሁሉም ነገር አስተምሯቸዋል፣ ሽንት ቤት ካካ እንኳን ስለማለት። ሙስሊሞች ሙሐመድ ካካ ማለት ባያስተምራቸው ኖሮ አያውቁም።